chafe dani guddina dargaggoota chafe chafe karra milkaa'ina ga'eessota chafe jireenya salphisaa soonatti dabala ajaja fuudhachuu sooraan isaa fala hundee gadi fagoo dameen babal'atee waggansa cimaa fi ayyuudhaan dhaabbatee ijiiti jireenyaa ይሄ ለዱቄቱ ፋብሪካው ባለፈ እንትን ያደረግነው ይሄኛውን ነው እንትን ያደረግነው። አሁን ቡና እየጀመረ ስለሆነ ያኛውን ለቡና ብቻ አድርገን ለዱቄት ፋብሪካው ወደዚህ ይሄን አካፍልንለት ዱቄቱን ወደዚህ ይሄኛው ደግሞ ለዳቦ መጋገሪያ ይሄ ይፈርሳል ከላው ላይ ይሄ ከላው ይፈርሳል። ሶሌታ በብረት ሶሌታ ይታሰርለታል። ይሄኛውም ጭምር ይታሰራል። የዱቄቱ መቀዝቀዣና የዳቦ መቀዝቀዣ በዚሁ ላይ ይሆናል። በዛ በር ይወጣለትና መውጫ በዛ ይሆናል። እንጀራችንም እዚሁ ነው የሚጋገረው። መጀመሪያ ይሄ አድሮን እንጨርሳት። ይሄን እንግዲህ ያው ስናቀርብ እዚሁ ነው የምንከማምረው። ይሄ መደዳው ለዩኒዮኖችም ስናቀርብ ምንም ስንል በዚህ መልክ ነው እየመደብንላቸው የምናቀርበው። ይሄ ባዛር ላይ ያቀረብን ነው። ይሄ አምቦ ላይ ያለን የገበያ ማዕከላችን ነው። አምቦ ያለ ገበያ ማዕከል አሁን አምቦ ላይ 2 ትምህርት ቤት ከፍተናል። ይሄ ወፍጮ ቤቶቹ እዚሁ ናሉት። ይሄ ገበያ ሁሉ ጊዜ ባለፈም በዓል ላይ መጣችሁ የነበራችሁ ጊዜ እንትኑ በግም ፍየልም ምኑንም ስንሰጥ ከአንድም 2 ጊዜ እግዚአብሔር ይስጣችሁ ኮሚሽን ከጎናችን ተለይቶ አቅም ሁሉ ጊዜ ኮሙኒኬሽናችሁም ጽሕፈት ቤታችሁም እንደ ኮሚሽን ተለይቶ አቅም ይሄ እዚሁ ነው የምናቀርበው ራሳችን ችለን ማለት ነው። ይሄ ተሳቢው የአባሎቻችን ናቸው። ይሄ ጤፍ የተወሰነ ወጥቶለት ተጭኖ አሁን የሄደበት ሁኔታ አለ። ይጫናል አሁንም ማለት ነው። የሮሰን ህብረት ስራ ማህበር አሁን ይሄው እየጫኑ ያሉት ጭኖ የወጡት የሮሰን ህብረት ስራ ማህበር ነው። ህብረት ስራ ማህበር የፌደራል ህብረት ስራ ማህበር ባለፈ እዛ መሸጫ የከፈቱት ይሄ ኮከብ ትውልድ ተምሳሌት መጽሐፍ የሚለውን ጽፍ ያለው በኦሮምኛ ውርጂ ፈከኝ ዳሉታ ነው የሚለው ወደ አማርኛውን ተተርጉሞ አልቋል። ስለ ኮኦፐሬቲቭ በአማርኛ በኦሮምኛ በእንግሊዝኛ የጻፍኩት አለ። ሶስቱም አሁን መጽሐፉን እናንተ ማየታችሁ ሸራተን ሌሎችም እንግዶችም እናስተባብራለን ብሎ ሸራተን ለምርቃት እየተዘጋጀናለበት ሁኔታ አለ። ይሄኛው መጽሐፉ ነው። ይሄ የሚመለከታቸው አካላቶች ሁሉ እዚሁ ውስጥ ነው እዚሁ አጥር ውስጥ ነው የሚጎበኙት። አቶ አወሉ አብዲ አቶ ሙላት የአዲስ አበባ ህብረት ስራ ይሄ የኔ አመራር ናቸው። እነኚህ ይሄ ነኝ ልክ ስራ ላይ ሲገባ ራሴ ገበሬ ነኝ። የግብርና ምርት ውጤትን ስለምናውለው ገበያ ላይ ራሴ ገበሬ ነኝ። ይሄ የኦሮሚያ ንግድ ቢሮ ናቸው። እኚህ ምክትል ርዕሰ መስተዳድር ናቸው። እኚህ ሙሉና ፋይሳ ይባላሉ። አሁን የፌደራል ቤቶች ማስተላለፍ አቶ ረሺድ ምክትል ሆኖ ከዚህ የሄዱት እሳቸው ናቸው። ዶክተር ወንድሙ ነው ይሄ ምርቃት ላይ መጽሐፉን እንትን ያደረገ ነው። እጅጉ ይባላል የጻፈ ነው። ይሄ አሜሪካን ጀነራል ሰፕላይ ቼን የሚባለው የአሜሪካን ላይ የሚገኘው ዶክተር መስፍን አሜሪካን ያሉት ከኛ ጋር ተፈራረምንበት ሁኔታ አለ ማለት ነው። ይሄ ደግሞ በርበሬ ነው። የአላባ በርበሬ ነው። ይሄ የአላባ በርበሬ በዚህ መልክ ነው የምናደርገው ማለት ነው። የአላባ በርበሬ ደረቅ ነው። በቃ አሁን የወጣለት ነው። ውጪ ላይ 450 500 የሚሸጡ እኛ ጋር 280 300 ነው የሚሸጠው። እንጀራም እዚሁ ነው የምንጋግረው። ራሳችን እንጀራ እዚሁ ነው የምንጋገረው። ኑቲ ብየ ኬኛ ዱጋና በኔራ አማና ማታኔ ዱጋን በዳፈኔ ቀቤኛ ሁማታ ወፍጮ ናቸው። ዛሬ እሑድ ስለሆነ ቅዳሜና እሑድ አብዛኛው ጊዜ ሰርቪስ ይደረጋል ማለት ነው። ሰርቪስ ይደረጋል። የሽሮ ወፍጮ ነው። የሽሮ ነው የሚፈጭበት። እነኚህ ደግሞ ተፈታቶ ለምንድን ነው አንዳንድ ጊዜ ቀጭ ሊኖረው የሚችለው ሳይወቀር ሲቆይ ድንጋዩ ሲያረጅ ቀጭ እንዲኖረው ጥሩን እህል ያበላሻል፣ ስም ያጠፋል። የመፍጨት ጥራት ጉለት ራሱ ወፍጮው ዘመናዊ ነው። ሽንጋ እንደሌሎቹ ሽንጋ ከዚህ እዛ ድረስ ቦታ የሚበላ ሳይሆን እዛው ሰብሰብ ብሎ ተቆፍሮ የሚቀበር ዲናሞ በዚህ ልክ ነው የሚሆነው ማለት ነው። አራቱም ወፍጮዎች ስራ ላይ ነው ያሉት። አራቱ ወፍጮ ስንል እዚህ ብቻ ሳይሆን በክፍለ ሀገር ላይም እንደዛው በየከተማ ላይ አድርገናል ነው ማለት ነው። ጤፍ በዚህ ልክ ለወፍጮ ቤቱም ዝግጁ ሆኖ ይቆያል ማለት ነው። ለለሚ እንጀራ ፋብሪካም ከዚህ አሁን ትስስር አድርገናል ጀምረናል። ጤፍ ይሄ ቀይ ጤፍ ነው። ቀይ ጤፍ
ውጪ ላይ 115 ብር 110 ብር የሚሉት ናቸው። እኛ ጋር ግን 85 ብር። ይሄም እንደዛው 95 ብር፣ ይሄም 95 ብር አንድ ናቸው። ይሄ ውጪ 150 ብር 160 ብር የሚሉት ይሄንን፣ እኛ ጋር ግን 105 ብር። ይሄ አንድ ናቸው ሁለቱ አንድ ናቸው። ሁለቱም ናቸው። ይሄ ተልባ ነው፣ ቅድም እዛ ያየናቸው ነው። በርበሬ ይሄኛው የአላባ በርበሬ ነው። ይሄ የበዴሳ የሀረር ድሬዳዋ በርበሬ ነው ማለት ነው። ይሄ ይበልጣል ከዚህኛው። መጀመሪያ ጊዜ ጨፌ የተሰጣት መጀመሪያ ያቺ ክፍል ብቻ ነበረች። ባነራችን የሚያለች ለታሪክ ነው ያስቀመጥናት። ያችን መደርደሪያ እየሰራው ክብርት ወይዘሮ አዳነች አቤቤ በጠዋት ሹራብ ለብሶ ኮፍያ አድርጎ አግላስ አድርጎ ምንም በማይታወቁ መጥቶ ከእያንዳንዱ ጠይቆ መጥቶ ገዝቶ ምንድን ናቸው እናንተ ሲባል እንደዚህ በኋላ ነው ከዛ በኋላ ነው ስራችን ላይ በደንብ አይቶ የተሰጠችን እችን የምታክለች ምንም በቃ ማአት ወጣት። አሁን ይሄኛውን ለዱቄት ብለን የነበር ነው ለቡናው የቡና ላይሰንስ ጨርሰናል። እንኳን ደስ አላችሁ፣ እናመሰግናለን። እናንተም ትብብርና እርዳታችሁ ነው። ይሄን ለቡና ማድረግ ጀመርን። ያኛውን ለዱቄቱ 2 መጋዘን አለ ማለት ነው የግንቡ። ስለዚህ ይሄኛው በዚህ ፕሮዳክት ከገባን ያው ትክክለኛ በፌደራል ደረጃ የተደራጀን ፌደራልነታችን የምናሳየው በስራችን መሆን አለበት ማለት ነው። በምላስ ሳይሆን በስራችን። ለበዓል ኮንዶሚኒየም ምናምን የሚኖሩ ሰዎች ይዞ መሄድ አይችሉም። በሄዱም ማረጃ የላቸውም። እዛ 4ኛ ፎቅ ላይ ያለ ሰውዬ የቱ ጋር አርዶ እዛ ያወጣል። ስለዚህ እዚሁ በስር የሚሄድ መስመር አለው ቆሻሻው። እሱ ላይ አሁን ማረጃ አመቻችተናል ማለት ነው። አሁን ለሚመጣው በዓል በግ፣ ዶሮ ማረጅ እዚሁ ማሳረድ የሚፈልጉት እዚሁ አርዶ ይዞት ይሄዳል። ባካ አድርጎለት ለምንድን ነው? አንደኛ ጊዜው መቆጠብ አለበትና ይሄን ይመስላል። አልከኒ ፊ ጉያ ጭናችን ሆንቺፍኔ ዋዳ ፎጀኔ ተለሳስ ጉድፍኔ ዳኒ ጉድና ደርገጎታ ከረሚልካ እዚህ ጋር በፊት ሽንት መሽና ነበረ። ከላይ ሽንት መሽና ክብርት ከንቲባም ሌሎችም አመራሮችም ሲመጡ በጣም በዚህ ሽታ የተነሳ ጉንፋን ይዟቸዋል። እዚህ ቦታ ላይ ከላይ ነው የሚሸኘው። አሁን ጨፌ በቃ ጨፌ ማለት ቄጠማ ማለት ነው። ቄጠማ ደግሞ አረንጓዴ ነው፣ ለም ነው። አስመስለን እንደዚህ እየተጠቀምንበት ያለንበት ሁኔታ አለ ማለት ነው። በዚህ ልክ ነው ቡናም የሚጠጣው። ልማት ስናደርግ ነው የሚያምርብን ማለት ነው። ይህን ይመስላል ቡና ጠጧችን እዚህ ነው። የትኛውም ሰራተኞቻችን ዲፕሬሽን ሲኖራቸው ስራ ሲበዛ እረፍት የሚያደርጉት እዚህ ነው። በቃ ንፋስ እየወሰዱ እዚሁ ውጪ ወጥተው አይለፉም። ይሄ አካውንታንት ነች፣ ወጣት ሴት ልጆች ጋር ግዴ ስለምነው እሱ ደግሞ የሼር ሬጅስትራር ሬጅስተር አድርገን ሼር የእያንዳንዱ አባል ሼር እጣውን ተመዝግቦ ወለዱ ምን ያህል ነው ከመቼ ነው የሚል የግድ ምን ማድረግ አለበት? በየአመቱ ማከፋፈል ይኖርበታል ማለት ነው። ይሄ የአባላቱ ሰነድ ቋጥ ነው የሚባለው። ይህን ይመስላል ምክር ቤት አዳራሻችን ብለን የምንለው ይሄ ነው የሚመስለው ማለት በዚህ ልክ ነው ያለ ነው። ይሄ ስልጠናም ሲኖረን እዚሁ ነው የምናሰለጥናቸው አመራሮችን፣ ስብሰባም ሲኖረን እዚሁ ነው የምናሰበስበው። ይሄ ማር መድኃኒት ነው፣ ለመድኃኒት የሚሆን ጠዝማ ማር ነው። ጥቁሩ ማር ነው። ለእናንተም ሰጣችኋለሁ፣ ይዛችሁም ትገባላችሁ። እሸት አባት ልጅ ብቻ አይደለም፣ አባት ጋር ሄዶ እሸት የሚወስደው አባቶች ቤተሰቦቻቸው ጋር ሲሄድ ወደታች ስትመጡ በዚህ ልክ ነው። ይሄ መጽሐፍ ነው የተመረቀ፣ ቅድም ያሳየዋቸው ቅድም የነገርኳቸው መጽሐፍ ነው። 10 ዓመት ከ3 ወር የታሰርኩበትም እዚህ ውስጥ ያለ ታሪኩ ከሌስትሮ እስከ ፕሬዚዳንትነት የሚለው መጽሐፍ ነው። ይሄ ደብተር ነው። ደብተር እዛ አምቦ ላይ ላለ ተማሪዎቻችን ለእኛ ትምህርት ቤት ተማሪዎች እኛውን የምናቀርብላቸው ደብተርም እስክሪብቶ ምንም በቃ ወላጅ ማድረግ ያለበት
ልጆቹን ብቻ መላክ ነው እንጂ የየቀኑን ትምህርት ሲማሩበት እዛው ነው ደብተሩንም ለየብቻ የሚያስቀምጡት የሚያንከባክቡት አሉን ማለት ነው። ራሳችን እንችላለን። ይሄ ቦርድ ሚቲንግ የቦርድ አመራሮች መሰብሰባ አዳራሽ ነች። አሁን ጨርሰናታል። ቴብልን አዘናል። ቦርድ ሚቲንግ ቴብል ግሩፕ ቴብልን በዚህ ልክ ቴብሉን ገጥመንለት ቦርድ በማይክ ያለው ኳሊቲ ያለው ኬኛ ሁንዳ ማኔራ ደርገጎፍ ሸመራን ፎቶ አቶ ኡስማን እያሉ የተነሳን የነበሩ ናቸው። ይሄ መኖሪያ ቤቱን ለ15400 አባላት ፕሮፖዛሉን አጽድቀን ደብዳቤም ከፌደራል ቤቶችና ኮንስትራክሽን ሚኒስቴር አጽፈን አሁን አፕሩቭ ተደርጎ ሳይትም ተለይቶ ኮኦርዲኔትም ተለቅሞልናል። እግዚአብሔር ይመስገን። ኮኦርዲኔቱንም አስለቅሞ ክብርት ከንቲባ መርጦ የአዲስ አበባ የቤቶች እና ግንባታ ኮንስትራክሽን ላይ ተመርጦልን እንትን አድርጓል። ሳይቱ እዚህ ካራ በፊቱ ቢሮአችን አለ። ከሱ ማዶ ላይ እንደዚህ 316 ሄክታር ነው ያለ አሁን የተለቀቀው። ይሄ ቅድም አይታችኋል። ይሄ ሌመን ያለ ገበያ ማዕከልና ቢሮ ነው። ይሄ ኦሮሚያ ህብረት ስራ ባንክ ከዚህ ከአይኤስ ከዓለም አቀፍ ህብረት ስራ ጋርም የህብረት ስራ ቀናትን ያከብራል። አሁን በ5/4ኛ ወር ነው የህብረት ስራ ማህበራትን ቀን የሚያከብረው። እዛ ላይ ተደራጅተን በአንድ አመታችን ከ98400 ሆኑ ማህበራት ውስጥ መዝኑን ሶስተኛ ነው ወጥተን የተሸለምነው። በሁለተኛ አመታችን እንዳለ በሀገር ደረጃ ታውቃላችሁ እናንተ 106000 የህብረት ስራ ማህበራት ነው ያለ አይደል? በህብረት ስራ ባንክ ውስጥ ካሉት ውስጥ ደግሞ ደረጃ 2 ነው ወጣን። ሁለተኛ ወጥተን 2 ኮምፒውተር ኮላተራል ሰርቲፊኬት የትምህርት እድል እንዲሰጡን ቃል ተገብቶልን የተሸለምንበት ሁኔታ አለ። ጎንጉማ ዲነግዴ ገባናን ኤኙኑን ዶርጉማ አምባሳደሮቲ ሚሶማፍ ነገኛ ታና ብያ ኬኛ አዱኛ ፈኬኛ ሙዳ ጅረኛ ዋንጆ ረኪና አርከዋል ገባኔ ቲዩማ ጨብሲና ይሄ ኦፕን ኤሪያ ነው። ይሄ ሰራተኞቻችን ግምገማ ሲኖር ስልጠና ሲኖር እንደገና ደግሞ ዲፕሬቴሽን ሁሉም ቢሮ ላይ በቢሮ ደረጃ ካምፓየር አድርገን እዚሁ ቦርዱና ማኔጅመንቱም ሰራተኞቹም በጋራ ሪፍሬሽ እንዲያደርግ እዚሁ እናሳልፋለን ማለት ነው። አንድም ቀበጥ ወጣት የለኝም። ደስ የሚል ነገር አንድም ቀበጥ ወጣት ወጥቶ እዛ በየግሮሰሪ እንትን የሚል አንድም የለውም። ሁሉም በዚህ ልክ ነው ያለ ማለት ነው። እነኚህ መጠጥ የበዓል መጠጦችን ምግቦቹም በዛው ልክ ነው ያሉት። እቺ ቦታ ለየት አድርጌ ያስቀረሁት ሚዲያ ቦታ ነች። እቺን ሚዲያን በምንሰራ ጊዜ የምጠቀምበት ባክግራውንድ ነች። እቺ የሚዲያ ታንክ ዩ ይሄ የድሬዳዋ ላይ ባለፈ አብረን የነበርንበት ነው። እዚህ ልክ ነው ያለ ነው። የድሬዳዋ በዚህ መልክ ነው እንትን የምናደርገው። እንግሊዘኛ፣ አማርኛና እንግሊዘኛ እዚህ ጋር ነው እንትኑ። ይሄ ካሜራማን ኤዲተር ነው። እዚህም አንድ ጆርናሊስት ነው ያለ። በዚህ ልክ ነው ጨፌ ዋልዳ ጀባ ሰኝቱ ኢትቼ አዱኛን ዶርጎማ ዲናረ ዲዲቼ ጂጂራ ማፊኔ ሆጂዳን ጉዲፍና